እንኳን ለመጋቤ ብርሃናት ለታላቁ መልአክ ለቅዱስ ገብርኤል ክብረ በዓል በሰላም በጤና አደረሳችሁ። ዘውትር በመንገዳችን እየቀደመ የጠላትን እንቅፋት የሚያነሳልን እኛ ከማናውቀው ደግሞ እሱ ከሚያውቀው እግዚአብሔር ሊያድነን ከፊት እየመራ እየቀደመ ጉድጓድ የሚደፍንልን የመርዙን ብልቃጥ የሚደፋልን ታማኙ መልአክ ቅዱስ ገብርኤል፣ ወዳጃችን ብርሃናዊው መልአክ ቅዱስ ዑራኤል ስማቸው የተመሰገኑ ይሁን። በመዝሙረ ዳዊት ምዕራፍ 90 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። እግዚአብሔርን ስትጠጉት በምህረቱ ጥላ በታች ትተማመናላችሁ። እግዚአብሔርን ተስፋ ስታደርጉት ከእግዚአብሔር በታች እግዚአብሔር ከምህረት ጥላ በታች ትጠለላላችሁ። ነገሮች ሲበላሹባችሁ ወደ መድኃኔዓለም ብቻ ነው። ነገሮች ሳይስተካከሉ የጠበቃችኋቸው በምትፈልጉት መንገድ አልሄድ ሲል ውስብስብ በሆነ ችግሩ ስትሆኑ፣ መከራው ስትሆኑ፣ ለቅሶ ሲበዛባችሁ ወደ ማንም አይደለም ያንተን ጉዳይ ወደሚያስተካክል ኤልሻዳይ ወደ ሆነው ወደ ታመነው ጌታ ወደ መድኃኔዓለም መጥቶ ማልቀስ ነው። እሱ ማያስተካክለው ምን አለ? እሱ ማይፈታው ምን ቋጠሮ አለ? እሱ ማይሞላው ምን ጉድለት አለ? በፈረሰው ቅጥር ላይ ሙሉ ሆኖ መቆም የሚችለው የናዝሬቱ ተስፋ የማርያም ልጅ ክርስቶስ ብቻ መምጣት ነው ወደሱ ወደ መድኃኔዓለም። የክፉ ቀናችን አምላክ መከራ አልፈንባታል። ስንት የጭንቅ ሌሊቶችን ተሻግረንባታል። ከስዕሏ ወድቀን ብንማጽናት እንባችንን አብሳልናለች። የአምላክ እናት ብዙ ጉድለታችን ሞልታልናለች። ክብር ለድንግል ማርያም ይሁን። እናታችን አማላጃችን መመኪያችን፣ በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም ስሟ የተመሰገነ ይሁን። ክብር ለእናታችን ለድንግል ማርያም ይሁን። የምንነጋገርበት የትምህርታችን ርዕስ የሚሆነው በመጽሐፈ መሳፍንት ምዕራፍ 9 ቁጥር 15 ላይ የተጻፈውን መለኮታዊ ኃይለ ቃል በማንሳት ይሆናል። ንዑ አጽልሉ ታሕተ ጽላሎቴ፣ ኑ ከጥላዬ በታች ተጠጉ። እስቲ ከኔ ጋር እንደዚህ በሉ፣ ኑ በሉ። ኧረ በማርያም ተወገድላችሁ፣ ኑ በሉ። ያልመጡትን ያምጣልን፣ የጠፉትን ይመልስልን፣ የተበተኑትን ይሰብስብልን። እስቲ ኑ በሉ፣ ኑ በሉ። ከጥላዬ በታች ተጠጉ። ከምኔ በታች? ከምኔ በታች? ከጥላዬ በታች። አሁን እኔና እናንተ በሕይወት ጥላ ስር እንዳለ ነው። በምን ጥላ ስር? የተጠለልነው ደግሞ ያስጠለለን፣ የተጠጋነው ደግሞ ያስጠጋን፣ ደግሞ የተደገፍነው መድኃኔዓለምን ነው። ሰውን ተደግፈን አናውቅም። የሚረዳ ነው እግዚአብሔር፣ ደግሞም የሚረዳ ነው። አያችሁ፣ የተደገፋችሁትን በደንብ ጠንቅቃችሁ እወቁ። ክንዱ የማይዝለውን እውነተኛውን አባት እግዚአብሔርን ተደግፈናል። እሱን የተደገፈ ደግሞ አይወድቅም። መተማመኛችን፣ መጠጊያችን፣ መተማመኛችን ነው እግዚአብሔር። እሱን ነው የምናመልከው፣ እሱን ነው የምንተማመንበት። እና ይገርማቸዋል፣ ይሄ ቃል መሳፍንት ይገዙ ያስተዳድሩ በነበረበት ዘመን በምሳሌ የተቀመጠ ቃል ነው። በጣም በሚገባችሁና በተረዳ ቋንቋ አጭር ደቂቃ ተጠቅሜ ነገሩን ጠቀልላለሁ። ሐሳባችሁ ከኔ ጋር ይሆን። ይሄ ቃል በምሳሌ የተቀመጠ ኃይለ ቃል ነው። ቃሉን ደግሞ የተናገረው ከእጽዋት መካከል ደረቅ የሆነው እሾህ የተባለ ዛፍ የተናገረው ነው። ማን? በማርያም እሾህ በሉ። መቼም ሰዎች በነገር ሲያደሟችሁ እገሌኮ ምንድነው አላልኩኝም እኔ፣ እናንተ ናችሁ ያላችሁ። በጣም በነገር የሚያደሙ ሰዎች ታውቃላችሁ። የሰው ምላስ አጥንት የለውም፣ ግን አጥንት ይሰብራል። ስንቶችን አሽመደመድንበት፣ ቀና ብለው እንዳይሄዱ በምላሳችን ሰበርናቸው። ከኛ አንደበት የሚወጣው ሰው አጎንብሶ እንዲሄድ፣ ቅስሙ እንዲሰበር፣ ሞራላቸው እንዲደቅ ከአፋችን የሚወጣው ክፉ ቃል ብዙ ሰዎችን ሰብሮ ቤት ውስጥ አስቀምጧል። እሾህ የተናገረው ቃል ነው በምሳሌ። እሾህ እንዴት ይናገራል? በምን ምክንያት ተናገረ የሚለውን አብረን እናያለን። እንዲህ ይላል መጽሐፈ መሳፍንት ምዕራፍ 9 ላይ ይሩበኣል የተባለ አቤሜሌክ፣ ይሩበኣል የተባለ አንድ ንጉሥ እንደነበረ መጽሐፍ ይነግረናል። ጌዲዮን የተባለው የእግዚአብሔር ሰው የእግዚአብሔር ሕዝቦች በምድያም እጅ ተላልፈው በተሰጡ ሰዓት ይሄንን ሕዝብ ከምድያማውያን እጅ ነፃ የምታወጣው አንተ ነህ ብሎት ነበረ። እኔ ካንተ ጋር ነኝና ትፍራ፣ ጠላቶችን ድል አደርግልሃለሁ፣
ጠላቶችን በእጅ አሳልፌ ሰጣለሁና አትፍራ ብሎ እግዚአብሔር ባዘዘው መሰረት ጌዴዎን ሕዝበ እስራኤልን ከምድያም እጅ ነፃ ካወጣ በኋላ ይሩበአል የተባለው ጌዴዎን ይገርማችኋል 2 ልጆች አሉት። ስንት ልጆች? እስቲ 2 ልጅ አለው እዚህ ውስጥ። እስቲ 2 ልጅ አለው። እግዚአብሔር ይባርክላችሁ። እስቲ 2 ልጅ ያላችሁ ስንት ነው? 2 እጅ እኮ አላልኩኝም፣ 2 ልጅ ነው ያልኩት። እግዚአብሔር ወንድና ሴት አድርጎ የሰጣችሁ ወይ 2 ወንድ ወይ 2 ሴት የወለዳችሁ ነው ያልኩት። ገብቷችሁ ነው ያነሳችሁ? ገብቷችኋል አይደል? ያው ልጅና እጅ ያው እንዳይምታታባችሁ ብዬ ልጅ ነው ያልኩት። 2 ልጅ አላችሁ እና ይሩበአል ሽማግሌ ነው፣ የእድሜ ባለጠጋ ነው፣ አረጋዊ ነው። በዙፋኑ ላይ ተቀምጧል። 2 ልጆች አሉት። በንጉሳውያን ስርዓት ታውቃላችሁ፣ ንጉስ ሲሞት የሚተካው ንጉስን ማን ነው? ልጅ ነው አይደለም? ልጅ ነው የሚተካው አይደል? ታላቅ ልጅ ነው የሚተካው። ታላቅየው ደግሞ አቤሜሌክ ይባላል። ሁለተኛው ደግሞ ኢዮአታም ይባላል። ኢዮአታም በምንም ተአምር አቤሜሌክ እያለ ንጉስ መሆን አይችልም እና ጠዋትና ማታ መሽቶ ሲነጋ ንጉስ የመሆን አስተዳዳሪ የመሆን ባለስልጣን የመሆን ጉጉቱ በየቀኑ እየጨመረ መጣ ይላል። አሁን እናንተ ፍላጎታችሁ በየቀኑ መቼም አያልቅም። እኛ ፍላጎት አይደል ይጨምራል እንጂ የሚቀንስ ፍላጎት የለንም፣ የሚገደብ ፍላጎት የለንም አይደል? እግዚአብሔርን ቤት ስጠኝ ያለው ሰውዬ ቤቱን ከሰራለት በኋላ ደግሞ ሌላ ነገር ተጨማሪ ይጠይቀዋል። በጣም ብዙ ጥያቄ ያለን በህይወታችን። ጥያቄያችን ግን ማብቂያ ማቆሚያም የለውም እና አንድ ቀን መሽቶ ሲነጋ አባቴ መቼ ነው የሚሞተው እያለ የአባቱን ሞት ይመኛለች። እንደ አይነት ልጆች አልተፈጠሩም ወይ? እናቱን አቃጥሎ አባቱን አቃጥሎ ውርስ በቁም ገሎ ውርስ ለመውረስ የሚፈልግ ልጅ በዚህ ዘመን አለ። አባት የሚያዝንበት ልጅ፣ እናት የምትረግመው ልጅ፣ አባት ያልመረቀው ልጅ፣ እናት ያልመረቀችው ልጅ፣ አባት ቡራኬ ያላሳደረበት ልጅ ምን እድል አለውና ምን እድሜ ያለውና? እድሜ ይኖረን ይሆን? እግዚአብሔር ይሰጠን ይሆን? እንደው እንድናገለግለው አያችሁ። እና ይገርማቸዋል። አቤሜሌክ ጠዋትና ማታ የሚያስበው የአባቱን ትንፋሽ ያዳምጣል። ይሄ ሰውዬ አልሞተም፣ ንጉስ መሆን ደግሞ ፈልጋለሁ፣ የአባቴን ካባ መልበስ ፈልጋለሁ፣ የአበባ ምንጣፉን ፈልጋለሁ፣ ንጉስ መሆን በቤተ መንግስት ገዢ ተብዬ አገር መምራት ማስተዳደር ፈልጋለሁ። ስለዚህ አለ አቤሜሌክ ወደ እናቶቼ ወገኖች 70 ወደሚሆኑት ወደ ይሩበአል ቤተሰቦች ወደ እናቴ ወገኖች ሄጄ ምርጫ ቀሰቅሳለሁ አለ። ማንም ኢዮአታም ሳያየው አባቱም ሳይሰማ ወደ እናቱ ወገኖች፣ የእናቱ ወገኖች የሚኖሩት ከቤተ መንግስት ውጪ ናቸው። አንድ ንጉስ ሲነግስ የአባት ወገን ነው የወንዱ ወገን ነው ወደ ቤተ መንግስት አብሮ የሚገባው። የሴት ወገን ወይም የእናት ወገን ቤተ መንግስት አይገባም። ከቤተ መንግስት ውጪ ያለ ስልጣን ይፈልጋል፣ የአበባ ምንጣፍ ይፈልጋል፣ ያንን የቅንጦት ህይወት ይፈልገዋል። ታውቃላችሁ፣ ጮማ እየቆረጡ ጠጅ እየጨለጡ የሚኖሩበትን ህይወት ይናፍቃሉ በውጭ ያሉት። እና ታዲያ ምን አደረገ? ኢዮአታም ሰው ሳያየው ሄደና የእናቱን ወገኖች ሰበሰበና እንዲህ አላቸው፣ እኔ ያጥንታችሁ ፍላጭ የስጋችሁ ቁራጭ መሆን አለ። ምን ያክል ሴንሲቲቭ እንደሆነ ይሁት። ያጥንታችሁ ፍላጭ የስጋችሁ ቁራጭ። ምን ያክል ዘረኞች እንደሆነ አይታችኋል ዘንድሮ። ምን ያክል በዘር ደዌ እንደተጠቃን፣ ሰውን በሰውነቱ ከመውደድ ሰውን በማይተሙ በክርስትናው መለካት አቅቶን በሚያወራው ቋንቋ በተወለደበት አካባቢ ሰፈር ውስጥ ወርደናል እኮ፣ መንደር ውስጥ ዘቅጠናል እኮ። እንዴት በሰውነት ቋንቋ ልንግባባ እንችላለን? ያጥንታችሁ ፍላጭ። ዛሬም አጥንት የሚቆጥሩ አሉ። የስጋችሁ ቁራጭ አለ። ስጋዬ እያሉ ለራሳቸው ሰው ብቻ የሚያደኑ ሰዎች አሉ። መቼም መኝታ ቤት የተሰቀለ መብራት ሳሎን ያበራል ወይ? እንዳያበራ የጋረደው አንድ ግድግዳ እኮ ነው። ከክልላቸው